ከልቡ እንዴት እንዳፈቀረሽ የምታውቂባቸው ነጥቦች። እነዚህ ምልክቶች የሚያሳይሽ ከሆነ ከልቡ እንዳላፈቀረሽ ወይንም ላንቺ ፍቅር እንደሌለው የምትረጅባቸው ነጥቦች ወይም እነዚህን ነገሮች የምታሳይ ከሆነ ላንተ ምንም አይነት ፍቅር የላትም ማለት ነው። ሰላም፣ እንዴት ናችሁ? አሸናፊ ነኝ። በዛሬው ዕለት ውሸተኛ ፍቅር ወይንም የውሸት ፍቅርን የምናውቅባቸው ነጥቦችን ወደ እናንተ ይዤ መጥቻለሁ። በዚህ አስመሳይ ዓለም ውስጥ ብዙዎቻችን በምናስመስልበት ዓለም ውስጥ እውነት መስለን ስንቀርብ የምናደርጋቸው ነገሮች አሉ። አንድ ሰው ከልቡ ሳያፈቅረን ሳይወደን ወደድኳችሁ ብሎ ወደ እናንተ ህይወት ሊመጣ ይችላል። ነገር ግን ከልቡ እንዳፈቀራችሁ እንዴት ታውቃላችሁ? ወይንም የሚያሳያችሁ ፍቅር ውሸት መሆኑን የምታውቁባቸው ነጥቦች ወደ እናንተ አደርሳችኋለሁ። አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ የፍቅር ቤተሰብ ሁኑ። እንግዲህ የመጀመሪያው የውሸት ፍቅር ክብር አለመስጠት ነው። ከልቡ የሚወድሽ ከልቡ የሚያፈቅርሽ ወንድ የሚገባሽን ክብር ይሰጥሻል። ፍቅር ማለት አንድን ሰው ዋጋውን እንድናውቀው የሚያደርገን ነገር ነው። ዋጋውን ስናውቅ የሚገባንን ክብር እንሰጣለን። ነገር ግን ለአንቺ ምንም አይነት ክብር ከሌለው ወይም በአካባቢሽ ላሉ ሰዎች ምንም አይነት ክብር የማይሰጥ ወይም ክብር ከሌለው ያ ሰውዬ ከልቡ እንደማያፈቅርሽ የመጀመሪያው ማረጋገጫሽ አለማክበር ነው። ሁለተኛው መዋሸት ወይንም ውሸት። ብዙውን ጊዜ የሚዋሽሽ ያልሆነውን ሆንኩኝ የሚልሽ ከሆነ እመኚኝ፣ ያ ሰው አያፈቅርሽም። ከልቡ የሚወደን ከልቡ የሚያፈቅረን ሰው መቼም ቢሆን አይዋሸንም። ምክንያቱም ፍቅር ማለት አንድ መሆን ነው። ነፍስ ለነፍስ መተሳሰር ነው። ወደ አንድነት መምጣት ነው። ሰው እንዴት ራሱን ይዋሻል? የሰው ልጅ መቼም ቢሆን ራሱን ሊዋሽ አይችልም። ስለዚህ ከልቡ ከወደደን ከልቡ ካፈቀረን በሱ ውሸት ምክንያት እኛ ልንጎዳ እንደምንችል ስለሚያውቅ የእኛ ጉዳት ደግሞ የእሱ ጉዳት ስለሆነ አይዋሸንም ማለት ነው። ከልቡ የሚወድሽ ከልቡ የሚያፈቅርሽ ወንድ ምንም አይነት ከአንቺ ውጭ ሚስጥር የለው። ሰው ሲያፈቅር እኔ ራሴን ክጃለሁ ለራሴ ትርፍ ነኝ እያለ ነው። ገባሽ? ላንቺ ነው የምኖረው ግን ላንቺ ነው የምኖረው እያለሽ የሚዋሽሽ ከሆነ እዚህ ጋር ችግር አለ ማለት ነው። ስለዚህ ከልቡ አያፈቅርሽም ማለት ነው። ስለዚህ ከልቡ የሚያፈቅርሽ ወንድ ወይም ከልቡ የምታፈቅር ሴት መቼም ቢሆን አትዋሽም። ሶስተኛው ደግሞ ምላስ ብቻ ሲሆን፣ ሁልጊዜ በምላሱ ከሆነ በድርጊት ምንም አይነት ነገር የማያሳይሽ ከሆነ ፌክ ላቭ ነው ማለት ነው። ለአንቺ ፍቅር የለውም። ምክንያቱም ብዙ ጊዜ የሰው ልጅ ሲያፈቅር እውነተኛ ፍቅር ውስጥ ሲሆን ከቃል በላይ በምን ይቀድማል? ድርጊት ነው የሚቀድመው ማለት ነው። ሌላኛው ደግሞ ከልቡ እንዳላፈቀረሽ የምታውቂባቸው ነጥብ ያለ ፍላጎትሽ ከአንቺ ጋር ለመጋደም አንቺን በኃጢአት ለመጣል የሚጣደፍ ከሆነ የእሱን ስሜት ብቻ የሚያደምጥ ከሆነ ጀስት ይሄ ሰው የስሜቱ መጠቀሚያ ነው ያደረገሽ ማለት ነው። ፍቅር ደግሞ አንድ ነገር የምንጠቀምበት አይደለም። ገባችሁ? አንዲት አበባ ብትኖር ያችን አበባ ውሃ እያጠጣናት እያለመለምናት እየተንከባከብናት እንድታድግ እንድታፈራ ነው እንጂ የምናረጋት ያቺ የወጣችዋን አበባ ቀጥፈን ምንበላት ምናሸታት ከሆነ ጀስት እኛ ፍቅር የለንም ማለት ነው። ስለዚህ ከልቡ የሚወድሽ ከልቡ የሚያፈቅርሽ ወንድ ምንም ያላንቺ ፍላጎት አያደርግም። ፍላጎትሽን ያስቀድማል። የሆነ ምንም ማድረግ ካልፈለግሽ ያከብራል ፍላጎትሽ። ለምን መሰለሽ? እሱ ከሚፈልገው ፍላጎት በላይ አንቺ ስለምትበልጭበት ነው። ነገር ግን የአንቺን ፍላጎት ሳያስቀድም የራሱን ብቻ ከሆነ የራሱን ስሜት ብቻ ከሆነ የሚከተለው መራቅ ያለብሽ ወንድ በፍቅር እየነገደ እንዳለ ማወቅና መረዳት አለብሽ። ስለዚህ ከእንደዚህ አይነት ወንድ መራቅ አለብሽ ማለት ነው። ሌላኛው ደግሞ እሱ ሲፈልግሽ ብቻ የሚያገኝሽ አንቺ ስትፈልጊው የማታገኙ ከሆነ ጀስት ያ ሰው አሁንም ለስሜቱ መጠቀሚያ ወይንም ስታስፈልጊው ብቻ ነው የሚፈልግሽ ማለት ነው። ፍቅር ማለት ስንፈልገው የምናገኘው ብቻ ሳይሆን ሳንፈልገው ጭምር ጀስት ፍላጎትን መግታት እኮ ነው አይደል? ያን ሰው ሁሌ ማሰብ፣ ስለዚያ ሰው መጨነቅ፣ ያንን ሰው መንከባከብ፣ የዛን ሰው ደስታ መጠበቅ፣ ያ ሰው እንዳይከፋ በቃ ለወደድነው ሰው መድከም ነው። ነገር ግን እሱ ሲፈልግ ብቻ የሚያገኝሽ ከሆነ የሚገባሽን ጊዜ ላንቺ ካልሰጠሽ አያፈቅርሽም ማለት ነው።
ምክንያቱም ከልቡ የወደደሽ ከልቡ ያፈቀረሽ ወንድ የሚገባሽን ጊዜ ይሰጥሻል። እውነተኛ ፍቅር የሚለካው ለዛ ሰው በሰጠነው ቦታ በሰጠነው ጊዜ ነው። የሰው ልጅ ትልቁ እዚህ ምድር ላይ ስጦታው ጊዜ ነው። ከልባችን ስንወድ ስናፈቅር ለምንወደው ሰው እንሰጣለን፣ ጊዜ እንሰጣለን ማለት ነው። ነገር ግን አንቺ ስትደውይለት ማታገኙ፣ እሱ ሲደውል ብቻ የሚያገኝሽ፣ እሱ ሲፈልግሽ ብቻ የሚያገኝሽ ከሆነ ይሄ ሰውዬ ለአንቺ ፍቅር የለውም ማለት ነው። እንዲሁም ደግሞ የተለያየ ሰበበ ድርጊት የሚደረድርልሽ ከሆነ እንደዚህ ከሆኜ ነው እንደዚህ ከሆኜ ነው እንደዚህ ነው እያለ ብዙ ሰበበ ድርጊት የሚደረድር ከሆነ ጀስት ይሄ ውሸት ፍቅር ነው ማለት ነው። ስለዚህ እነዚህ ነጥቦች ካየሽበት አንድ ወንድ ወይንም እነዚህ ነጥቦች ካየህባት ያቺ ሴት ካንተ የፈለገችው ወይም ካንቺ የሚፈልገው ነገር አለ ማለት ነው። ስለዚህ ለእንደዚህ አይነት ሰው የማይገባ ዋጋ ደግሞ መክፈል የለባችሁም። የሚወደንን ብቻ መውደድ አለብን። በፍቅር ስም ጥሉ አይደለም እላችሁ። ነገር ግን በፍቅር ግንኙነት ሲሆን ለሚወደን ሰው የኛ ላልነው ለሚሆንን ሰው ዋጋ መክፈል ያለብን። ለማይሆን ሰው መቼም ቢሆን ዋጋ መክፈል የለብን። ምክንያቱም ይሄ ሰውዬ ጀስት ስሜቱን ነው እኛ ጋራ መጠቀም የሚፈልገው መጠቀሚያ መሆን የለብንም። ስለዚህ እነዚህ ነጥቦች ካየሽበት ከዚህ ወንድ መራቅ አለብሽ። አያስፈልግሽም። ከልቡ የሚወድሽ ከልቡ የሚያፈቅርሽ ያከብርሻል፣ ጊዜ ይሰጥሻል። እሱ በፈለገው ሳይሆን ብቻ አንቺን በፈለግሽው ጊዜ ታገኘዋለሽ። አይዋሽሽም። ግን የሚዋሽሽ የማያከብርሽ ከሆነ ጀስት ላንቺ አያፈቅርሽም ማለት ነው፣ ወይም ላንቺ ፍቅር የለውም። ሲያፈቅርሽ ክብርሽን ስለሚያውቀው የሚገባሽን ክብር ይሰጥሻል። ይሄ ለራሴ ትርፍ ነኝ ያለ ሰው አንቺን አይበድልሽም፣ አያስቀይምሽም። ቢያስቀይምሽ እንኳን ሰው ነውና ወዲያውኑ ተጸጽቶ ይቅርታ ያደርግልሻል። እንዲሁም ደግሞ ሌላኛው የዘነጋሁት ይቅርታ ያደርጋል። ነገር ግን የሆነ ነገር አጥፍተሽ ወይም የሆነ ነገር በድለሽው ለአንቺ ይቅርታ ማድረግ ከከበደ ወይም ካቃተው የዛ ሰውዬ ፍቅር ሳይሆን ስሜት ነው። ለምን መሰላችሁ? እውነተኛ ፍቅር ምንድነው? ይቅር ይላል። ሰው ሲያፈቅር ልቡን ለይቅርታ ይከፍታል። በሩ ክፍት ነው። ስለዚህ ከልቡ የሚያፈቅርሽ ወንድ ይቅርታ ያደርግልሻል። ነገር ግን ይቅርታ ላለማድረግ ብዙ ሰበበ ድርጊት የሚደረድር ከሆነ ይህ ወንድ ላንቺ ፍቅር የለውም። እቺ ሴት ላንተ ፍቅር የላትም። ስለዚህ እነዚህ ነጥቦች ካያችሁ ይህ ሰው ለእናንተ የማይጠቅማችሁ በፍቅር ምክንያት እናንተን መጠቀሚያ ለማድረግ ነው እንጂ ወዷችሁ ወይም አፍቅሯችሁ እንዳልሆነ በእነዚህ ነጥቦች ማየት ትችላላችሁ። በሌላ ፕሮግራም እስክንገናኝ ድረስ ባላችሁበት ቸር ቆዩ። ወዳችኋለሁ። ይህ የፍቅር ቤት ነው። ከወደዳችሁኝ አበረታቱኝ። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። አመሰግናለሁ። ይመቻችሁ።